ሰላም እንዴት ናችሁ? ከወራቶች በኋላ ተመልሻለሁ። እንግዲህ በጣም እየጠፋሁ ነው አውቃለሁ፣ ግን ደግሞ እናንተም እያስከፋችሁ ነው ለመናገር። ያው ቢያንስ ወደ 3-4 ዓመት በላይ ሆኖናል። እንግዲህ ቤተሰብ ከሆንን ያው እንግዲህ 15K ፎሎወር አልፈናል። ማነው 15K ሰብስክራይበር አልፈናል። ግን ቪው ላይ ኮሜንት ምናምን ላይ ስገባ ግን ብዙ የሚያበረታታ ነገር እያየሁ አይደለም። ብዙ ጊዜ ቴሌግራም ላይ ብዙ የሚያማክሩኝ ያለ የሆነ ፍሪጅ የተበላሸባቸው የሚሰሩ ምናምንና የሆነ ቪዲዮ የተመጣው ቀጥታ እኔ ጋር ቴሌግራም ኮንታክት አድርገው የሆነ ምላሽ ያገኛሉ። ግን ወደዛ ስመጡ ቢያንስ ቪዲዮ ላይ ካያደረጉም እዛ ጋር ኮሜንት አልሰጡ ምናምን በቃ የሆነ ቪዲዮ ለቀቄ የዛ ሊንክ መጣው ቴሌግራም ላይ ሲያወሩ ከዛ ቪዲዮ እንደመጣ ያለውና ልክ ያዩበት መንገድ እጄ ሳይው የለም በቃ ጨራሽ ወይ ቢያንስ ቪዲዮ እንደዚህ ያው የተወሰነ ድካም ይኖራል እና ቪዲዮ ላይክ ብታረጉ ወይ ደግሞ ኮሜንት የሆነ ነገር ብትሰጡ እውነት ለመናገር ያበረታታል። ከዛ ውጭ ግን እንደነገርኳችሁ እኔ ብዙ ስራ የምሰራው በዋናነት ፍሪጅ ጥገና ብቻም አይደለም፣ ጎን ለጎን ህይወት ለማሸነፍ የምትሰሩት ስራ አለና ትንሽ ያ ነገር ነው ቪዲዮም እንዳልሰራም የሚያደርገኝ። እንዲያውም የሆነ ቀን እንግዲህ ከተመቸኝ ወይ የሚሰራ ካላችሁ ቭሎግ እንሰራለን። ምን እንደምንል ያው ሰፋ ያለ ነገር አይኖረውም። እውነት ለመናገር ያው እንተኛለን፣ ስራ እንገባለን፣ ተመልሰን እንተኛለን አይነት ነገር ነው እና በዛ ምክንያት ቪዲዮ መስራት አልቻልኩም። ጊዜም ትንሽ ይጠባል። በዛ መካከል እንግዲህ ቪውም ምኑም ትንሽ ደከም ሲል እኔም ወደዛ እየሄድኩ ነውና እስኪ ሁላችሁም በቃ እስክሪኗን መታ እናድርጋት። እስኪ ቪዲዮውን ላይክ እናድርግ፣ ሀሳባችሁን ኮሜንት ላይ ጻፉልኝ፣ ሌላ እንድሰራ ፈልጉትን አድርጉልኝ። በቃ እንትን እላለሁ እና አንዳንዴ የሆነ ሰው ያዋል አይወም እላለሁ ራሱ ቪው እውነት ለመናገር አሁን በጣም እየደከመ ነው እና እየጠፋው ስለሆነ ብዙ ጊዜ ሪኮመንድ አያደርገውም ቪዲዮውን እና ከቻላችሁ ቪዲዮውንም ላይክ አድርጉልኝ፣ ሼር አድርጉ፣ እንዲሁም ኮሜንት ላይ የሆነ ነገር ጻፉልኝ። እስኪ ሊቀጥል ወይስ አልቀጥል የሚለውንም አሊያም ደግሞ የሆነንም እንዳተኮርፈልበት ካለ ያን ነገር ብትጽፉልኝ በጣም ደስ ይለኛል። ወት ለመናገር በጣም አሰልች ነው። ያን አጣብ ሰርቸን እንደዚህ ቪው አልኖረው ሲል እንደገና ሰው ብሎበት ታምሮበት ምንም አይነት ላይክም ወይ ኮሜንት ሳይሰጥ ሲያል ትንሽ ደስ አይልም። በዛ ምክንያት ነው እንግዲህ ትንሽ ጠፋ ያለው። አሁን እንግዲህ አንዳንድ ነገሮችን ለማስተካከል እየሞከርኩ ነው። ቢያንስ ያው 1 ሰዓትም 30 ደቂቃ ቢሆን አጣቤ ቪዲዮ ለመስራት እሞክራለሁ። ታዲያ የእናንተ አብሮነት ግን እንዳይለይ ለማለት ዛሬ መጣው ያው ላለቃቀስባችሁ ነው። አብዛኛውን ቪውም ሰብስክራይበር ያርግ አይደለም ጭራሽ የሞተ ነው። ያው ወርሃዊ ፔመንቱም ወርሃዊ ባለ ማን የሆነ ዲኬ ብሩት በየ10 ዓመቱ ምናምን ይቀየራል አይደለ? ልክ እንደዛ ነው የሚሆነውና ግዴለም ክፍያው እውነት ለመናገር ቀስ ብሎ ይመጣል። እኔ ስለ ክፍያው ዝም አልጨነቅም፣ ግን በዋናነት ሰብስክራይብ ብናደርገው ቻናላችንን ቪው ቢኖረው ቪዲዮዎች ላይክ ቢኖራቸው በጣም ደስ ይለኛል ተመናገር እና 100,000 መግባት ፈልጋለሁ። እውነት ዳገት እንደሆነ አውቃለሁ፣ ግን 100,000 ሰብስክራይበር ቤት ነው ጀምር ያለ ሰርፕራይዝ ሆነኛል። 100,000 ሰብስክራይበር ከገባን አሪፍ አድርገን ነው የምናደምቀው። ብዙ ነገሮች እናደርጋለን። ለማንኛውም እንግዲህ በቀጣይ የተለያዩ ቪዲዮዎችን እሰራለሁ። ግን ለዛሬ ቪዲዮውን እስኪ ላይክ አድርጉት፣ እስኪ ደስ ይበለኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ቀጣይ በጣም አሪፍ ነገሮች አሉ። ብዙ ኮሜንት ላይ የመጡ ጥያቄዎችም አሉ። በእነሱ ጥያቄዎች ዲቴል ቪዲዮ እንሰራለን። ላይቭም እንጀምራለን በቅርቡ። እቃዎችን ለማመቻቸት እየሞከርኩ ነው ከስራ ቦታዬ ጋር በማይጋጭ መልኩ እያመቻቸው ነው። እንዲያውም የተወሰኑ እቃዎችን ለሰው ትንሽ ስለሰጧቸው እንደገና መልሼ እያሰባሰብኩ ነው። የጥገና ዋጋ ምን ይላል፣ እንዴት ነው ያለውን ነገር የሞተር ሂሳብ ይኖርም በቅርቡ እንግዲህ ይዤላችሁ እመጣለሁ። እናንተ ጋር የሚጠበቀው ሰብስክራይብ ማድረግ፣ ይሄን ቪዲዮ ላይክ ማድረግ፣ ኮሜንት ላይ እንወዳለን ብላችሁ ጻፉልኝ። ደስ ይበለኝ። ለማንኛውም ኢትዮጵያ ሀገራችን ሰላም ያድርግልን። ይመቻችሁ። ቻው ቻው።